ከገለጠበት ከመጋቢት መጨረሻ ጀምሮ መንግስት የተለያዩ አማራጮችን በታወቁና በበሰሉ የሕግ ባለሙያዎች ሲያስጠና ነበር። በሶስት ቡድን ተከፋፍለው አንዳቸው ከሌላኛው የማይገናኝ ቡድን መስርተው ባለሙያዎቹ በዝርዝር አጥንተዋል። ከሪፖርቱ እንደተረዳነውም የሀገሪቱን ሕገ መንግስትና ሌሎች ሕጎች ዓለም አቀፍ ስምምነቶችና የሌሎች አገሮች ልምዶችን በሚገባ ተመልክተዋል። በመጨረሻም የተለያዩ አማራጮችን ይዘው በአንድነት በመገናኘት የተቀራረቡ የሐሳብ አማራጮችን አቅርበዋል። ባለሙያዎቹ ያቀረቧቸውን አማራጮች በመያዝ ምርጫው ሊተላለፍ የሚችልበትን ሕጋዊ አግባብ በተመለከተ ከልዩ ልዩ ባለድርሻ አካላት ጋር ውይይትና ምክክር ተደርጓል። ይህንንም ተከትሎ የፌዴራሉ መንግስት ከፍተኛ የስልጣን አካል የሆነው የሕዝብ ተወካዮች ምክር ቤት በጉዳዩ ላይ ሕገ መንግስታዊ ትርጓሜ እንዲሰጥበት ጉዳዩን ለሕገ መንግስት ጉዳዮች አጣሪ ጉባኤ መርቶታል። በዚህ መልኩ በሕግ አውጪው የሚቀርብ የሕገ መንግስት ትርጉም ጥያቄ በብዙ ሀገራት የተለመደ ሕገ መንግስታዊ ሐሳቦችን ወደ መሬት ማውረጃ መንገድ ነው። ለምሳሌ በፈረንሳይ የሕገ መንግስት ካውንስል የሚባለው የሀገሪቱ ሕገ መንግስት ተርጓሚ ብዙ ጉዳዮችን የሚያየው በሀገሪቱ ፓርላማ እየተመራለት ነው። የእኛም የሕዝብ ተወካዮች ምክር ቤት ያደረገው ይህንኑ ነው።